ለካ መጽሐፍ ቅዱስን በደንብ ስለማናነብ ነው እንጂ ድንግል ማርያም ከኢየሱስ ክርስቶስ ውጪ ሌሎች ልጆች አሏት። ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ እንድትመለከቱ አደራ አላችኋለሁ። ይህንን ቪዲዮ ተመልክተን ኢየሱስ ክርስቶስ ብዙ ወንድሞች ነበሩት። በማቴዎስ ወንጌል 13:55 ላይ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንና ይሁዳ አይደሉምን? የሚል ስላለ ጌታችን ኢየሱስ ክርስቶስ ብዙ ወንድሞች አሉት፣ ማርያም ብዙ ልጆች አሏት የሚል መከራከሪያ ይነሳል። እንግዲህ ወንድሞች የተባሉት ያዕቆብና ዮሳ ስምዖንና ይሁዳ ናቸው። እንደዚሁም በስም ያልተጠቀሱ ሴቶችም አሉ። አንዳንድ ጊዜ የማርያም ልጆች የማርያምና የዮሴፍ ልጆች የገዛ ወንድሞቹ እንኳን ያምኑበትም ነበር። ዮሐንስ 7 ላይ እንደጻፈ የገዛ ወንድሞቹ ቤት ሲመጣ አንዳንድ ጊዜ ጠቅ ያደርጉታል። ጠቅ ለህዝብ ሊገለጥ እየፈለገ በቤት የሚቀመጥ ሰው አለ እንዴ? ውጣና ለደቀ መዛሙርቶችም ለሌሎችም ራስን ግለጥ። ምንድን ቤት ውስጥ ይሉታል። ቤት ሲመጣ አያድ ታናናሾቹ በሙሉ ምን እንደፈለጉ አታ ከዛ ምን ይላል? የገዛ ወንድሞቹም እንኳን አላመኑበትም ነበር። ወንድሜ የምርጫ ጉዳይ አብረው ውለ ብታድር ብተኛ አታውቀው። ምርጫ አሁን ሰማይ እንዲ ግሎሪፋይ ያረጋውን ኢየሱስን ገዛ ወንድሞቹ ምን ቤት ውስጥ ምን እንደሚሉት አስብ። የጥምቀት ቀን ሰው እየተጋፋው እንዴት እንደኖሩ አስብ። በሰፈር ውስጥ ያሉ ሰዎች እንዴት ኖሩ ከሱ ጋር አስብ። ኢየሱስ ሚስማር እዚህ ጋር ይዞ መዶሻ ያወጣ ሲመታ ይታይ። ይሄ ሰማያትን አጋጥሞ ያዘ ነው ብትል ማን ያምናል? መጽሐፍ ስለርሱ ሲያወራ ሁሉ ነገር በእርሱ ተጋጥሞ ተይዟል። ሰፈር ውስጥ ያሉ ሰዎች ግን ምን ብለው እንደሚቆጥሩ ማሰብ ትችላለህ። ሰማይ ቤት ግን ኢየሱስን እንዴት ያየዋል? ሰማይ ሲያው በአባቱ ፊት ቆሟል። ብቻውን አንድስ እንኳ በሰማይ አልተገኘም፣ አንድስ እንኳ በምድር አልተገኘም። ብቻውን ቆሟል። ልክ አባቱ መጽሐፉን ሲወስድ እንስሶቹና በዙሪያው ያሉ ሽማግሌዎች በፊቱ ወደቁ። ይገባዋል፣ ወደቁ። አሁን ወደ ዋናው ፖይንት መጣን። አዲስ ኪዳን ውስጥ ድንግል የዛሬ 2000 ዓመት መልአክ ተላከና ነገራት። በናዝሬት የምትኖረው ሰላም ላንቺውን። እንዴት ያለ ሰላምታ ነው! ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ወንድም አላቅም እንዴት አድርጌ። ሰውየው አናጢነት መከራውን እየበላ ነው። ኑሮ ለመመስረት አልቻለም። እንደ ቃል ይሁንልኝ እግዚአብሔር ባሪያ ልጅ ጸነሰች። ከአብ በወጣ መልእክትና ቃል ድንግል በድንግልና ጸነሰች። እጮኛዋ ዮሴፍ ጻድቅ ሆኖ በአይሁድ መካከል ሊገልጣትና ሊያዋርዳት ድንጋይ ሊያስደበድባትም ስላልፈለገ በስውር ሊተዋት አሰበ። ሆዷ ሲገፋየ በኋላ በህልሙ መልአኩ መጣና ዮሴፍ አንተ እንዳሰብከው ከሰው አልጸነሰችምና እጮኛህን ወደ ቤት ለመውሰድ አትፍራ፣ ውሰዳት፣ ያለዚያ ህብረተሰቡ ሆዷ ከገፋ ይወግራት። ዮሴፍ ከህልሙ እንደነቃ ወዲያው እርግጠኛ ነኝ ሶሪ በጣም ይቅርታ አድርጊልኝ፣ መልአክ መጥቶ ተናገረኝ፣ አንቺ ታየኛልሽው መልአክ እኮ ለኔ መጣ። ለዚህ ወደ ቤት ወሰዳት። እስከምትወልድ ድረስ አልደረሰባት፣ አላወቃትም። ዳት ሚንስ ምንድነው? በድንግልና ጸንሳ መውለድ ያለባት በምንድነው? በድንግልና ስለ እግዚአብሔር የተናገረው ትልቁ ምልክት መፈጸም ስላለ እስከምትወልድ ድረስ አላወቃትም። ከዛ በኋላ ተወለደ። በዛ ብዙ ታሪኩን ታውቃላችሁ። መጽሐፍ እንደሚናገር ኢየሱስ 30 ዓመት እስኪሞላው ድረስ ለህዝብ አልተገለጠም። በቤት ውስጥ አደገ። እስከ በ12 ዓመት ላይ 12 ዓመት ሲሞላው አንድ ታሪኩ ተጽፏል። አብዛኛው የሕፃንነቱን የተጻፈ። ከዛ 12 ዓመቱ ላይ ሉቃስ ወንጌል ላይ ተጻፈ፣ በዓል ሊያከብር እንደወጣ። ከዛ በኋላ 30 ዓመት እስኪሞላው ለህዝብ አልተገለጠም። በ30 ዓመቱ ግን እሱ ለህዝብ ይገለጥ ዘንድ መንገድ ጠራጊ ተላከ። መጥምቁ ዮሐንስ ከበረሃ ወጣና እግዚአብሔር አጥምቅ ብሎኛል፣ መሲሁ እንደመጣ ነግሮኛል። በእርግጥ አላቀውም መሲሁ ማን እንደሆነ፣ ግን አለ ተብያለሁ፣ ለሱ ነው ማዘጋጃችሁ፣ ልባችሁን አዘጋጁ እያለ ማጥመቅ ጀመረ። በዛ መካከል ከይሁዳ ከገሊላ ከተለያየ ቦታ ከኢየሩሳሌም ከብዙ ምድር ወደ ዮሐንስ ይመጣሉ። የመሲሁን መምጣት ዋዜማ ስለሰሙ ግማሹ ለመፈታተን ግማሹ ለብዙ ዓመት የጸለዩ ጸሎት በቅርቡ እንደሚመለስ አውቅ። በዛ ህዝብ መካከል ዮሐንስ ብዙ ወራት እያጠመቀ ቆየና ከዕለታት በአንድ ቀን ከህዝቡ መካከል ላይ እሱ አያውቀውም ኢየሱስን። ዮሐንስ ከሕፃንነቱ ወራት ጀምሮ በምድረ በዳ የኖረ ሰው ነው። ከዛ መንፈስን በነገራችን ላይ ፊልም ላይ እንደምታዩት እርግቡ ሲመጣ ወይም መንፈስ እንደ እርግብ ሲመጣ ህዝቡ አያይም። መገለጥ ነው፣ ለዮሐንስ ብቻ ነው። ዮሐንስ እያጠመቀ ቪዥን ያያል። ቪዥን ሲያይ መንፈስ ቅዱስ እርግብ ሳይሆን መንፈስ ቅዱስ እንደ እርግብ ሆኖ በኢየሱስ ላይ ሲመጣ ያያል። በኋላ በሐዋርያት ላይ እንደ እሳት ሆኖ የሚመጣው መንፈስ አሁን የዋህና ትሑት ሆኖ የሚመጣው፣ በኋላ ግን ንስሐ ለማይገቡት ፍርድ ሆኖ የሚመጣው የፍርድ መንፈስ በኢየሱስ ላይ እንደ እርግብ ሆኖ ሲመጣ አየ። ከዛ ምንድነው እግዚአብሔር አለ መንፈስ እንደ እርግብ ሲወርድበት የምታየው
እሱ ነው መሲሁ። እሱ ነው ሰዎችን በመንፈስ ቅዱስና በእሳት የሚያጠምቃቸው። የሚያምኑትን በመንፈስ ያጠምቃቸዋል፣ የማያምኑትን በፍጻሜ ጊዜ በእሳት ያጠምቃቸዋል። ስንዴውን በጎተራ በመንፈስ ቅዱስ ጥምቀት፣ ገለባውን በእሳት ባህር ጥምቀት በፍጻሜ ቀን የሚያጠምቀው ይሄ ነው። ዮሐንስ ይህንን ብሎ ሲል ኢየሱስ ከመሃል መጣ። ባንተ ዘንድ ልጠመቅ ፈልጋለሁ፣ እኔ ባንተ ልጠመቅ ይገባኛል እንጂ አንተ በእኔ ልትጠመቅ አይሆንም ብሎ ዮሐንስ ከለከለው። ኢየሱስ ግን ጽድቅን ሁሉ ልንፈጽም ይገባናል አለ። በዚህ ጊዜ ፈቀደለትና አጠመቀው፣ ተገለጠ በአደባባይ። እናም ዮሐንስ ከዛ ሁሉ መካከል ኢየሱስ ተመሳሳይ የህብረተሰቡ አካልና ዜጋ በቄሳር መዝገብ ላይ የተመዘገበ አንድ የይሁዳ ነዋሪ ሆኖ እያለ ዮሐንስ ግን በሚገርም ቃል ገለጠው። ልክ ወደሱ ሲወጣ እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። ኦኬ፣ በኢሳይያስ የተገለጠው ስብዕና አሁን ጭራሽ ፊዚካል ሆኖ መጣ ማለት፣ አካል ለብሶ መጣ ማለት። የናዝሬቱ ኢየሱስ እንጨት ጠራቢው በዮሴፍ ቤት በድንግልና ተጸንሶ በድንግልና የተወለደ በተወለደበት ቀን እንኳን የአራስ ጥሪ ያልመጣለት፣ የእንስሶች ትንፋሽ ብቻ አራስ ጥሪ ሆነለት፣ ያ በእንግዶች ማረፊያ ቤት ስፍራ ያልተገኘለት፣ ግን በዚያች ምሽት እረኞችና መላእክት ብቻ አብረው የዘመሩለት፣ ማለትም ከአካባቢው ከሰፈሩ ርቀው በዱር ውስጥ ከብት የሚያሰማሩ ብቻ መወለዱን በመላእክት የምስራች የሰሙለት፣ ከተማ ያለው የተሟሟቀው ሞቅ ያለው ያልሰማ፣ አጠገባቸው መሲህ እንደተወለደ ያላወቁለት እሱ በ30 ዓመቱ ለዓለም ተገለጠ። ስሙ ማን ተባለ? ኦርቶዶክሶች ነዋ በግኡ ለእግዚአብሔር። እቺ ቃል ደስ ነው። ዘያሐት ኃጢአት አለ። ዘያሐትት ማለት በቃ አንድ ጊዜ ያስወግደውና እዛ በኋላ ብትፈልገው ብታስፈልገው ብትል እግልግልኝ ብትል ራሱ ዘያሐትት ኃጢአት አለ። የእግዚአብሔር በግ ተብሎ ተገለጠ። ይህ በአካል ዮሐንስ ራእይ መጽሐፍ ላይ በሰዎች መካከል መጥቶ ተጠምቆ ሰው ሆኖ መጥቶ የተመላለሰው በግ የዓለምን የኃጢአት ስርየት የቤዛ ከጨረሰ በኋላ ሁሉ ተፈጸመ ካለ በኋላ እግዚአብሔርም የኃጢአት ስርየት እንደተፈጸመ አውቆ እርሱን ከሙታን በማስነሳት ልን በኋላ እግዚአብሔር ከሙታን አስነሳው ማለት እየነገረን ነው። ኮንፊርሜሽን ነው። ኮንፊርሜሽን ሆናችን ፍርድ ገሃነም አታው ካፍ አይውጣ ከሙታን አስነስቸዋለሁ ማለት ፊኒሽኑ ምንድነው? ከዚህ በኋላ ብፈልግብህም በደል ልቆህ አልችልም። ጽድቅ ተረጋግጧል። መጽሐፍ ስለ በደላችን የሞተውን ተነሳ። ታዲያ ሂዱ እኛን ለማጽደቅ ደግሞ ምን የሆነውን ከሙታን የሳውን እኛን ለማዳን እኛን ለማጽደቅ ከሙታን የተነሳውን ምን ሰው እምነታችን ጽድቅ ሆኖ ይቆጠርልን ዘንድ አለው። ኮንፊርሜሽን ነው፣ ማራገጫ ነው። ይያል ማለት ኢዚኳል ምን ማለት ነው? ኢየሱስ ከሙታን ተነስቷል ማለት ኢዚኳልቱ እኔ ፊት ምን ሆኛለሁ? ጸድቄያለሁ። ስንት ነጥብ? 4 ነጥብ ጸድቄያለሁ። በእኔ ለም ከዚህ በኋላ ፍርድ የለም፣ ኩነኔ ቢኮዝ ኢየሱስ ከሙታን ተነስቷል። ኢየሱስ ዝም ብሎ መነሳት ስላለበት ብቻ አልተነሳ። መሞቱ ምክንያት እንዳለው መነሳቱ ናታል። ያ ምክንያት ኢየሱስ ሰውነት የተፈጸመ ምንም ነገር የለም። ሁሉም ሲወለድ ምክንያት አለው፣ በጽድቅ ሲኖር ምክንያት አለው፣ ደሃ ሲሆን ምክንያት አለው፣ ሲርበው ምክንያት አለው፣ ሲሞት ምክንያት አለው፣ ሲነሳም ምን አለው? አሁን ራእይ 5 ላይ በጉ ሆኖ ታዩታላችሁ። ያ ከቱ ቦታ ጀምሮ እያጠናን የመጣ ነው። በግ ራእይ 5 ላይ በምን አይነት ቦታ ላይ እንዳለ ይሁት በጉ ያ መጥቆ ዮሐንስ ጋር ሊመቅ የመጣ በግ ያ በሕዝብ መካከል ተደባልቆ ኗሪ ምንም የማትለየው ሰው እሱ ምዕራፍ 5 ላይ ታዩታላችሁ። ማግኒፋይድ ሆኖ ታዩታላችሁ። እዚህ ምድር ላይ ምንም ዮሐንስ እንደዛ እንኳን ከሰው የቆጠረው የለም። በመገለጥ ዮሐንስ ምን አለ? ራሴ አላቀውም ነበር፣ ዛሬ ግን እርግብ እንደርሱ በርሱ ላይ እርግብ ሲወርድ ስላየሁኝ ማን ነው ስል እሱ ልኩኝ እንጂ እኔም አላቀውም ነበር። ተመሳስሎ ቆሟል። ከእድሜ ኩያዎቹ ጋር ከሚበልጡት በእድሜ በስጋ እድሜ ከሚበልጡት ጋር ሁሉ ተደባልቆ ቆሟል። እኔም ራሴ አላቀውም ነበር፣ ዛሬ ነው ያየሁታል። ዮሐንስ እንዲህ ብሎ በአደባባይ እንኳን አውርቶለት በማግስቱ ኢየሱስ በዚያው አካባቢ ሲያልፍ ምን መሆን ነበረበት? ያው ያን ቀን ኢየሱስ ተጠምቆ ከወጣ በኋላ ራሱ እዛ አካባቢ የነበረ ሰው ምን መሆን ነበረበት? አቤት
ጮሆ ነው የተናገረው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው የጮኸው። በዛ ሁሉ ተጠማቂ መሃል እንዲህ ብሎ ካጠመቀው በኋላ ኢየሱስ ከውሃ ሲወጣ ምን መፈጠር ነበር? ያ ሁሉ ህዝብ ከቦ መዋል የለበትም? ተከትሎት መሄድ አልነበረበትም? እንዲህ ያወራ አንድም ሰው አልተከተለው። ከውሃ ተጠምቆ ወጣ፣ ወደ ቤቱ ሄደ። ወይኔ ክርስቶስን መከተል ምርጫ ይጠይቃል፣ መመረጥ ይጠይቃል። መምረጥ አትችልም። 12 ሐዋርያት ተከተለኝ ብሎ ጠራቸውና መኩራራት ሲጀምሩ እናንተ 12ታችሁ እኔ መረጥኳችሁ አይደላችሁ? እናንተ የመረጣችሁኝ አይደላችሁ? እኔ መረጥኳችሁ። አንድ ሰው መጣና ደግሞ ጌታ ተከተለኝ ያላለው ማለት ነው። ጌታ ሆይ ወደምትሄድበት ሁሉ ልከተል እወዳለሁ አለው። ኢየሱስ ምን አለው? ተመለስ አለው። ባጭ የሚገርም እኮ ጌታ ሆይ ወደምትሄድበት ሁሉ ልከተል እፈልጋለሁ። ኢየሱስ ምን አለው? ተመለስ። ቀበሮች ጉድጓድ ያላቸው፣ ወፎች መሳፈሪያ ያላቸው፣ እኔ አንተ እንደምታስበው አይነት ሰው አይደለሁም። አላዋጣህም፣ ተመለስ አለው። አንተ በምታስበው ካልኩሌሽን አትከተልኝም፣ ተመለስ። ሰውየው ብዙ ነገር አስልቶ ነው ልከተል ያለ። ተመለስ። ጴጥሮስ ደግሞ ውረድ ከታንኳዬ ጌታ ሆይ እኔ አልፈልግም፣ ከዛሬ ጀምሮ ታንኳይ ላይ እንዳትመጣ በሰላም ልኑርበት አለው። ተከተለኝ አለው ኢየሱስ። አጭበርባሪ ሰው ቁጭ ብሎ ደረሰኝ ገልብጦ እየጻፈ ሌዊ የሚባል ሰውዬ 5 ብር ወደ ኪስ 5 ብር ለመንግስት እያስገበረ ኢየሱስ አየውና ወደደው። ተከተለኝ አለው። ተከተለኛል። ሳውል ኢየሱስን የመከተል ፕሮግራም የለውም። ኢየሱስን ሲያሳድድ የኢየሱስ ተከታይ ሆኖ ቀር። ከምርጫ የሆነ የእግዚአብሔር ሐሳብ ይጸና ዘንድ ርርበል ጠላቴ እዚህ ጋር ሰው የፈለገ ይበልሽ። ምን እሱን አላቀውምና ነው? እሷን አላቃትምና ነው? ርርበል መርጦናል፣ ተመርጠናል። ከምርጫ የሆነ የእግዚአብሔር ሐሳብ ይጸና ዘንድ። አየህ፣ እንዲህ ሲሆን የምታጨበጭበው ለእግዚአብሔር ሆነ። ያለበለዚያ ለራስ አጨብጫቢ እኔ ማለት በዚህ ወጥቼ በዚህ ገብቼ ለራስ አጨብጫቢ ሆነ። መጽሐፍ ምን ይላል? እንግዲህ ምሕረት ለወደደም ለሮጠም አይደለም ቀረ ከሚምር ከእግዚአብሔር ነው እንጂ። ከቁጥር 1 ልጀምር። ያው ምዕራፍ 4 ላይ ዙፋን አየ ዮሐንስ። ዙፋኑን እንዲህና እንዲህ ይመስላል ብለን መግለጥ አንችልም። ያው በቋንቋችን ለመግባባት ዙፋን ማለት መንግስት ያለው አንድ አካል ሲገዛ ማለት ነው። በዙፋኑ ላይ በተቀመጠው ወይም እግዚአብሔር አብ ማለት ነው። በእግዚአብሔር አብ በቀኝ እጁ ላይ በውስጥና በውጭ የተጻፈበት በሰባትም ማህተም ወይም ማሰሪያ የታሰረ መጽሐፍ አየው። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። ተፈለገ እስቲ አብርሃም የለም፣ እስቲ ይስሐቅ የለም፣ እስቲ ነቢያት የለም፣ እስኪ ታዋቂ የሆናችሁ በየሃይማኖቱ ቤት የምትከበሩ የሃይማኖት መስራቾች የለም፣ እስቲ ከምድር በታች በሲኦል ጥልቅ ውስጥ ያሉ የለም፣ እስቲ ከሰማያት በላይ እልፍ አላፋት መላእክትና አለቆች የለም። ማንም አልተገኘም። መጽሐፉን ሊዘረጋው ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ ለሳይም ሰማይ ቤት ምን ክልክል ነው? ለቅሶ። ዮሐንስ እኮ ምዕራፍ 4 ላይ ና ወደ ላይ ውጣ ተብሎ ሰማይ ሄዷል። ኧረ እዛ አይለቀስም። አታልቅስ ተባለ። ለቅሶ እዛ ምንድን ነው? ክልክል ነው። ሰማይ ቸርቹ ሲወርድም እንዲሁ ነው። አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር ዛት ሚንስ የዳዊት ልጅ እያሉት ዳዊትን ታላቅ አረጉ። መጽሐፉ መጣና ኖ የዳዊት መገኛ ራሱ እሱ ነው። የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተሞች ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና አብ በተቀመጠበት ማለት እግዚአብሔር አባታችን በተቀመጠበት ዙፋን በአራቱም እንስሶች መካከል ዛት ሚንስ ዮሐንስ ምዕራፍ 4 ላይ ዙፋን እዚህ ጋር ቁጭ ብሏል። እግዚአብሔር አብ ተቀምጧል። መልኩን መግለጽ ስላልተቻለ በማዕድናት ከለር ሊገልጠው ፈለገ። አልተቻለም። እንዴት እንደሆነ ምን ብለህ ትገልጠዋለህ? አብን ብቻ አለና ጨረሰና ማብራራት ስላልቻለ መልኩ ያው የያስጲድንና የሰርዲኖን የቶጳዝና የልማዝን የቢረሌና የመረግድን ይመስል ነበር አለ። ስለማይገባን ትተዋዋለህ ማለት አይደለ? በቃ ብለህ ትተዋዋለህ። አታውቀውማ። ኢየሱስን ስታይ ነው አብን የምታየው። ኢየሱስን ባላየበት ሁኔታ አብን አንድ ሰው እንኳን ሊያየው አይችልም ብሎ ገለጠው። ዮሐንስም መግለጥ የሚችለው በዚህ መልክ። ከዛስ በዙሪያው ደግሞ እንደዚህ 4 እንስሶች 1 2 3 4 እንስሶች ቆመዋል። ከዚያ በኋላ ከነሱ ዙሪያ ደግሞ 24 ሽማግሌዎች በወንበሮች ላይ በዙፋኖች ላይ ቁጭ ብለዋል። በጉ እዚህ ሴንተር ላይ ነው ያለው። ከዛ መጽሐፉ ምን ይላል መሰላችሁ? አታልቅስ፣ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱ ማኅተም። ቁጥር 6 በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደ ታረደ በግ ቆሞ አየሁ። አይደለም? ይህም በፊት ፓራዶክስ ላይ ተምረናል። እንደ ታረደ በግ ወድቆ አየሁ አይልም አይደል? የሰፈር በግ ቢሆን ምን ይሆናል? እንደ ታረደ በግ ምን
ሆኗል? የታረደ በግ ይቆማል ይወድቃል? ይወድቃል። እንደታረደ በግ ወድቆ አየሁ አይልም መጽሐፉ። እንዴት እንደሆነ በሰማይ ቋንቋ ነው የሚያወራው። ክርስቲያን ደግሞ መንፈስ ቅዱስ ሲኖረው የሰማይ ቋንቋ ይገባዋል አይደለም? በቃ በድርቅና በስማም እንደታረደ እኮ ቆሞ አየሁት። እንደታረደ ወደቀ ነው ቆመ? ኧረ ካልታረደ ይወድቃል፣ ከታረደ ይቆማል። ሰማይ እንዲህ ነው የሚያወራው። እንደታረደ በግ ወድቆ አየሁት ሚል መስሏል። ምን ብሏል? ቆሞ አየሁት። ግራመሩ ልክ ነው አይደለም? የት መሬት ላይ እዚያስ ልክ ነው። እግዚአብሔር እንዲህ ነው የሚያወራው አይደለም? በቃ ቆሞ አየው። የፈለኩት ይሄንን ነው። መታረዱ ምናምን ጋር አይደለሁም። በጉ እንዴት እዛ እንዴት እንደገነነ ላሳያችሁ ብዬ ነው። እንዴት ግሎሪፋይድ እንደሆነ ያ ጥምቀት ቦታ ላይ ሰው መሃል ተደባልቆ ሰው ያለየው፣ እዚያ ግን እንዴት ግሎሪፋይድ እንደሆነ ነው ላሳያችሁ የፈለኩት። እንደታረደ በግ ቆሞ የታየ አቤት እዛ ሰው መሃል እልፍ የሆነ የእስራኤል ሕዝብ መካከል ሊጠመቅ የመጣው ያ ሰማይ ግን የት ጋር ቆሟል? በዙፋኑ ፊት በእንስሶቹና በ24ቱ ሽማግሌዎች መሃል መላእክት የማይቀርቡበት ክልል ውስጥ በዙሪያው በሩቅ የእልፍ አላፋት መላእክት ድምፅ ይሰማል። በዚህ ግሎሪፋይድ በሆነ ስፍራ ላይ ግን በጉ በአባቱ ፊት ቆሟል። ምን ይላል? እንዴት ግሎሪፋይድ እንደሆነ በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። ማለት ሙሉ ኃይል አለው ደግሞ የአምላክ ዕውቀት አለው፣ ሙሉ ዕውቀት አለው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ዛትሚስ የእግዚአብሔር ዕውቀት ማለት ነው። መጥቶም በጉ ማለት ነው። መጥቶም በዙፋኑ ላይ ከተቀመጠ ከአባት ማለት ነው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ምን ሆኑ? አቤት ምን ሆኑ? ወደቁ። እዛ ጥምቀት ቦታ አስበው፣ በጉን ጥምቀት ቦታ አስበው። ስንት ሰው እየተጋፋው የሆነ የቆመው በዚህ እንትና እባክህ አሳልፈኝ ማን አንተ አንዳንዱ ትከሻው መታ አድርጎ ታሳልፈ ከባድ ነው አይደል? አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። ዮሐንስ ግን ያን የተጎሳቆለ በሰው መካከል የሚኖረውን ሰው ምን ብሎ ነው ያየው? በመገለጥ ሲያቀው በተራራው ላይ ሲያው ምን አለ? አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን ይላል። ሰፈር ግን አያውቀውም። አንዳንድ ጊዜ የማርያም ልጆች የማርያምና የዮሴፍ ልጆች የገዛ ወንድሞቹ እንኳን ያምኑበትም ነበር። ዮሐንስ 7 ላይ እንደጻፈ የገዛ ወንድሞቹ ቤት ሲመጣ አንዳንድ ጊዜ ጠቅ ያደርጉታል። ጠቅ ለሕዝብ ሊገለጥ እየፈለገ በቤት የሚቀመጥ ሰው አለ እንዴ? ውጣና ለደቀ መዛሙርቶችም ለሌሎችም ራስን ግለጥ። ምንድን ቤት ውስጥ ይሉታል። ቤት ሲመጣ ታናናሾቹ በሙሉ ምን እንደፈለጉ አታ። ከዛ ምን ይላል? የገዛ ወንድሞቹም እንኳን አላመኑበትም ነበር። ወንድሜ የምርጫ ጉዳይ አብረው ውለህ ብታድር ብተኛ አታውቀው። ምርጫ አሁን ሰማይ እንዲህ ግሎሪፋይ ያረጋውን ኢየሱስን ገዛ ወንድሞቹ ምን ቤት ውስጥ ምን እንደሚሉት አስብ። የጥምቀት ቀን ሰው እየተጋፋው እንዴት እንደኖሩ አስብ። በሰፈር ውስጥ ያሉ ሰዎች እንዴት ኖሩ ከሱ ጋር አስብ። ኢየሱስ ሚስማር እዚህ ጋር ይዞ መዶሻ እያወጣ ሲመታ ይታይ። ይሄ ሰማያትን አጋጥሞ የያዘ ነው ብትል ማን ያምናል? መጽሐፍ ስለ እርሱ ሲያወራ ሁሉ ነገር በእርሱ ተጋጥሞ ተይዟል። ሰፈር ውስጥ ያሉ ሰዎች ግን ምን ብለው እንደሚቆጥሩ ማሰብ ትችላለህ። ሰማይ ቤት ግን ኢየሱስን እንዴት ያየዋል? ሰማይ ሲያው በአባቱ ፊት ቆሟል። ብቻውን አንድስ እንኳ በሰማይ አልተገኘም፣ አንድስ እንኳ በምድር አልተገኘም። ብቻውን ቆሟል። ልክ አባቱ መጽሐፉን ሲወስድ እንስሶቹና በዙሪያው ያሉ ሽማግሌዎች በፊቱ ወደቁ። ይገባዋል ወደ